ፊልሙ ሲጀምር አራት ጓደኛሞች አብረው እየሄዱ ያሳየናል። ጉሬሮ፣ ቴንኮ እና
እየተተኮሱ የነቶንጎ ወታደር ደግሞ እንዳለ ውጭ ያሉትን ገደሉትና ጨረሱት። ሴቶቹንም እንዴት እንደሚተኮሱበት መሳሪያውን አሳዩት። ከዛም በኋላ ቤት በኩል እንደሚሸሽም ቦታውን አሳዩት እና አንድ ሰው ሳይሞት ውጭ ላይ ተያገኙት እና መሳሪያውን ደቀኑበት ውጭ ላይ ያለውን። ሌላ እነ ጄስፎ ሰዎች ደግሞ በውስጥ ለውስጥ ዋሻ ውስጥ እየመጡበት ነው። ሴትዮዋ ይዛ እየወጣች በዛው ተኩስ ተጀመረ። ቤት ውስጥ ጉድጓድ አለ፣ በዛ ገቡለትና ሴትዮዋ ልተኩስበት መሳሪያን ጀመረች። እነሱም አዩትና እዛ ተኩሶ ወደ ታች እንድትመለስ አደረጉት። ከዛም በኋላ ውጭ ያሉት ሰዎች ላይ የተኮሱ ነበረ። እነ ጉሮሮ በቃ በጣም ጨነቁት። በዚህ መሃል ውጭ ላይ ወጥቶ እኔ መስዋዕት ከፍዬ እነኚህ ሰዎችን ቦምብ ጥዬበት ልግደል እያለ ነበረ። እነሱ ላይም ቦምብ ጣለበትና እነሱ ውጭ ላይ ወጥቶ መሳሪያ እንደቀኑበት በመሳሪያው ሴቶቹም ወጡ ከኋላ እና አንድ ሰው ጓደኞቹ በጣም እዛ እነሱ ፊት ለፊት ገደሉት። ሳይገል በፊት ደረሱበት። ከደረሱትማ ሰውየው ሞተዋል። ከዛስ የጄስፎ ሰዎች ይህን እድል በመጠቀም እነሱ ላይ መሳሪያቸውን መተኮስ አቆሙትና ሰውየው ግን ሳይሞት በፊት ጄስፎ የሚባለው ሰውዬ እጽ አዘዋዋሪ ዋናው ኃላፊው ተያዘ። በመሳሪያ ከምንጣላ እስቲ በእጅ እንፋለም ተብሎ እሺ ብሎ ጄስፎም ተስማማ እና እጅ በእጅ እየተጣሉ እዛ መሃሉ በጣም ጄስፎም ቦስ አዋቂ ስለሆነ እየተጎዳም ነበረ። ሰውየውን ጎዳ ወታደሩ ግን እድሉን በመጠቀም በዚህ በመሃል ተነስቶ ሰውየውን ጣለ መሬት ላይ። ከዛን እሱን እዛ መሬት ላይ እያለ ገደለ እና ከዛ በፊት የነበረው እንዳለ ሁሉ ሆኖ ሰላም ወረደ። እነሱም ሊሄዱም በንጋታም ወደ ቤት ሊሄዱ አውሮፕላኑ ወደ እነሱ እየተጠጋ ነው። አውሮፕላን መጣና ሰላምታውን አሳየ። ከዛም በኋላ በአውሮፕላን የተጎዳውም ያልተጎዳውም ተጭኖ ወደ ሰላምታ ሰጡት። መጀመሪያ እነሱ ላይ አብርቶ እነሱም ደግሞ ዋና እንትን ነበር ሌላ ኃይል እንዲመጣልን ተብሎ የተደወለበት ነበር። አሁን ጊዜው ካለፈ በኋላ ነው የመጣው። እነሱም ሰዎች ከደርሱ ብሎ አሁን በሰላም ወደ ቤታቸው እየሄዱ ነው። ሴቶችንም ጭኖ በአውሮፕላን ወደ ቤታቸው እየሄዱ ነው እና እዛ ውስጥ የነበረው እንዳለ ፊልማችን በዚህ ተጠናቀዋል። ሰብስክራይብ አድርጉን፣ ላይክ ሼር አድርጉን። በጣም እናመሰግናለን ጓደኞቼ። እስቲ አስደስትኝ፣ ሼር እያረጋችሁ ቴንክ። ዋናው ደግሞ እኔ ለዚህ ነገር አዲስ ነኝ። እሺ ይቅርታ ሁላችሁም። አማርኛም ትንሽ ደግሞ እየተፈላለጠም ጨረስኩት። ቻው ባይ ባይ ቴንክ